ጋር ስታየኝ እንድትቀና ወደ እሷ እንድትመለስ የታሰበ ሀሳብ እንጂ ከሷ ጋር ሌላ ነገሮች ሆኜ ነው አይደለም። የክላስ ጓደኛዋ ብቻ ነው ከሷ ጋር ያወራና የነበረበት። ግን አንተ እንደምታስበው ቀላል አይደለም። ግን አላማዬንም ፍቅሬንም አንድ ላይ አስኬዳለሁ ብዬ ነበረ የጀመርኩት። አልሆነም። ይስተካከላል ብዬ ነበረ ያሰብኩት፣ ግን ጭራሽ ባሰበት። በጣም ነው የምወደው፣ በጣም ነው የምወደው። ግን አሁን ግን ከብዶኛል። በቃ አቅቶኛል። አልቻልኩም። ሰሞኑን ካወራናቸው ሁሉ ስላንተ ነው የምታወራው። የነገርኩህ ነው ያኔ ከሷ ጋር የመጣሁት እስከ እኔ ጋር ስታይ ቀንተ ምናምን ነገር ወደ እሷ እንድትመለስ በሚል እንጂ ሌላ ነገሮች አይደለም። ያን ነገሮች አንተ አወሳሰብከው፣ ሌላ ነገሮች ወሰርከው። አለፈው ነገር አልፏል። አንድ ላይ እንድትሆኑ ብቻ ነው ፈልገው። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ። እንደምታዩት ዛሬ ብቻዬን ያለሁት ሎሚ ካጠገቤ ጋር የለችም። ያልኖረችበትን ምክንያት ትረዳላችሁ ብዬ አስባለሁ። በሱ ፍቃድ ባለፈው በተፈጠረው ከዚህ በፊት በነበረው ከአስከፍቷታል። ይሄም ደግሞ ነገሮች ተጫጭኖባት ምናምን ነገር እያማተም ነው ምናምን ነገር። በዚህ መሀል የተረዳሁት ነገር ቢኖር እሱ ጠንካራ እንዲሆን እኔ በመሀላቸው በመጣ ምናምን ነገር እንዴት አንድ ሰው ምናምን ነገር የጣለበትን ሲያነሱት አይወድም ይባላል እና ካጠገባ ሰው ምናምን ነገር ፍቅሩ ይጨምራል በሚል ነበረ ከሷ ጋር ለመሆን ምናምን ነገር ያወራችን ተስማማለ። ነገር ግን የባስ ነገሮችን እያወሳሰበብን መጣ። በዚህም ላወራት ፈልጌ ነበር። ስልክ ስደውላትም እያነሳችልኝ አይደለም። ቦይስ ምናምን ነገር ያስቀመጥኩላት ነው ከጌታ በኋላ ነው እሱን ይመልሰችልኝ አለ። ስለዚህም አንደኛዬን በሱ ፍቃድን ጠርቼ ያለውን ነገር ማውራት ይሻላል፣ እንዴት ማድረግ እንዳለብን ራሱን ማስተካከል ካለበት እንዴት ማስተካከል እንዳለበት ስለሷ ምን ማድረግ እንዳለበት እናወራለን ብዬ አስባለሁ። ምክንያቱም ጓደኛዋም ጭምር ነው ነግሬያቸዋለሁና እንድትጎዳ አልፈልግም። ስለዚህም ያለውን ነገር ከበሱ ፍቃድ ጋር እናወራለን። ደውዬለታለሁ፣ እየመጣ ነው። ቆዩ ከደወልኩለት ከዛም በሰሞኑ ስለሚያረፍድ ምናምን ነገር በዛም ቀድሜያ ደውዬለት ነው ከእናንተ ጋር እያወራሁ ያለሁት። እስቲ እንጠብቀዋለን። ሰላም ነው? ሰላም ነው። ደውዬልህ ስለመጣ መጀመሪያ አመሰግናለሁ። ስለኔ አይደለም የጠራውና ከኔ ጋር ቅምና ነገር ለማውራት ምናምን ነገርም አይደለም የጠራው። አንተ ስለኔ አይደለም ነገር ያለ ምንም ነገር ግን ሎሚ የተጎደች ነው ያለችው። ገባህ? ይሄ ልትነግረኝ ነው እንዴ የጠራኸኝ? ይሄ ልነግርህ ነው የጠራው። ሎሚ የተጎደች ነው ባንተ። ምክንያቱም ልጅ አንዴ ካፈቀረች ነው። ይሄን ደግሞ በሳይቻለው በጣም ታፈቅርሃለች ታውቃለህ። በዚህ መሀል ደግሞ አንተን እኔ ከኔ ጋር ምን አነበው ነበር ቆይታ ምንም አይነት ግንኙነት የለንም ከጓደኛ በስተቀር። ለማስተባበል ነው እንዴ ጠራኝ? አይደለም ምን መሰለህ በማዕከላችንና ነገር የለንም እያልከኝ ነው? ምንም ነገር እኮ የለም። ቅድሚያም እኮ ያየከው ነገር ምንም ነገር ያለ ነገሮች የለም። ይኸውልህ እኔ አሁን ከመሬት ተነስተህ እንዲህ መተህ ስታወራኝ ምክንያቱም እኔና አንተ ያለንን ነገር ጠንቅቀህ ታውቃለህ። እኔ ካንተ ምንም አልፈልግም፣ ግን ባየሁት ነገር ውስጤ ተረብሿል። ሲጀመር ከሷ ጋር ላይም አልፈልግም ነበረ። ያላችሁ ግንኙነት ምን እንደሆነ ደርሼበታለሁ። ስለዚህ እኔ አሁን አንተ ጠርተህ እንዲህ ብታስረዳኝ ማምነህ ነው የሚመስል? ምን መሰለህ አሁን እየነገርኩህ ያለሁት ማለት ነው። አሁን ይሄን ነገር ስላሰብክም ጭምር ነው እየነገርኩህ ያለሁት። ገባህ? በእኔና በአንተ ሰጣ ገባ ውስጥ ማለት ነው ሎሚ በመካከላችን የተጎደች ነው ያለችው። ማይመስል ነገር አታወራ በእናትህ። አሁን ለዚህ ነው በቃ እኔ አሁን
የእሷን መጎዳት ልትነግረኝ ነው የጠራኸኝ? እኔ በእናትህ ምን ስራ አለብኝ፣ የምሄድበት ቦታ አለ። ስራ ሁሉም እኮ አለው አይደል? ስራ ሁሉም አለው። ያው የነገርኩህ ያለው አንተ ተመችተኸኝ እኮ አይደል? ገባ? ስለ አንተ አይደለም እያወሩ ያለው ነገር ያለ ከመም ስለ እኔም ላወራ አይደለም የሚጠራው። ገባ? በመካከላችን ያለው ተጣገበ ውስጥ ሎሚ ተጎደችኝ ያለች ሎሚ አትበል በእናትህ። ምን ላውራ? ትወድሃለች። ኧረ እባክህ ባትወድ ነው እንደዛ የምትሆነው? ያሳለፋችሁት ጊዜ ባትወድ ነው? የተፈጠረውም ነገርም ቢሆን ማለት ከኔ ጋር ባለባትም ቅድሚያ ምን ብላታ አልፈለጊውን ነገሮችን አውርታታል። ገባ? በዚህ መሀልም ተጎድታለች። ስለዚህም ከኔ ጋር ምና ነገር ባወረች ሰዓት ላይ በእናትህ በቃ አንተ አስሬ ተጎድታለች አትበለኝ። ታሰርተኛል። በቃ አስሬ ተጎድታለች አትበለኝ። እኔ ለምን እንደጠራኸኝ ብቻ ንገረኝና ልሄድበት። ነገር እኮ የሰማኝ ነው አይደል? በመካከላችን በነበረበት ሰዓት ላይ ማለት እኔ ከኔ ከሷ ጋር ስታየኝ እንድትቀና ወደ እሷ እንድትመለስ የታሰበ ሀሳብ እንጂ ከሷ ጋር ሌላ ነገሮች ሆኜ ኖሮን አይደለም። የክላስ ጓደኛዋ ብቻ ነው። ገባ? ያለውን ነገር ስላስረደችኝ ከኔ ጋር ከሆንሽ ነው አጋጣሚ ምናምን ነገር ከሰው ጋር ስትሆኚ ፍቅሩ ምናምን ነገር ይቅርታ ምናምን ነገር ከጠየቀ በሚል ነው ያንተ ነገሮችን ያወሳሰብከው ነው። አንድ ነገር ስንንገር ይሄ ነገር እሷ አታውቀውም። ገባ? እኔ አንተ ጋር መምጣት ምናምን ነገር ጭምር እሷ ጋር አታውቀውም። ግን ስልክ ያነሳችልኝ አይደለችም። በአንተ ጉዳይ ታማለች። በእናትህ ተው፣ ውሸት ነው። ከዚህ ይሄን እንኳን አላምንም። ሲጀመር አላምናችሁም። በቃ እናንተ ሁላችሁንም አላምናችሁም። እኔ እንድታምነኝ አልፈልግም። ገባ? እኔ እንድታምነኝ ምናምን ነገር ሳይሆን ጀስ ያለው እውነታ እንድትረዳ ነው። ነገ የምትሰጥበት ነገር እንዳይፈጠር እኔ አስረግጬ ልንገርህ አይደለ? እኔ ምንም የምትጸጸትበት ነገር የለም። ምንም ነገር የለም። ከምር ትጸጸትበታለህ። ሁላችሁም እንድታውቁ የምፈልገው ነገር ይሄ ነው። እኔ ያላደረኩት ነገር የትኛውም ነገር አልጸጸትም። ምክንያቱም ያጠፋሁት ነገር ምንም የለም። አውቃለሁ። ላጠፋኋቸው እያንዳንዶቹ ነገሮች ይቅርታ ጠይቄ ነበር። ግን አሁን ነገሮች ከኔ አይደለም የመጡት። በቃ እንለያያለችኝ። እኔ ምንም በማላውቀው ነገር ምንም በሌለውበት ባላደረኩት ነገር ነው የተወቀስኩት። ሁሌ ተወቃሽ መሆኑ ነው። ይኸውልህ አሁን እኔ አስረግጬ የምነግርህ ነገር ምን መሰለህ? ሁሌ ተጠያቂ መሆኑ ነው። ሁሌ ጥፋተኛ መሆኑ ነው። በቃ የሆኑ ነገሮች የሚገኑት በእኔ ናቸው። ስለዚህ ይኸውልህ አንተም ከሷ ጋር ባላችሁ ግንኙነት እኔ በቃ እንደፈለጋችሁ በእናንተ መሀል አያገባኝም። ከዚህ በኋላ ምንም አይነት ግንኙነት የለኝም። የመጀመሪያ ቀንም ስንገናኝ ነግሬሃለሁ። ገባ? እኔ ከሷ ጋር ምንም አይነት ግንኙነት የለኝም። ነግሬሃለሁ አይደል? ከሷ ጋር መጀመሪያ ቀን ስንገናኝም ጭምር ማለት ምንም አይነት ግንኙነት እንዳሌለን ጀስት ጓደኛዋ ብቻ ሆኜ ስለሷ እንደማስብ እንድትጎዳ እንደማልፈልግ ነገርኩህ። ገባ? ነገሮችን እያወሳሰብክበት የነበረው አንተ ነህ። ጀስት ይቅርታ ጠይቀህ ነገሮችን እዛችሁ ይቅር ባለፈው ቪዲዮ ላይ እንደነገር ይቅርታ እንደምትጠይቅ ነገሮች እዛችሁ እንዲያልቁ ነበር ሐሳቤ። ነገሮችን ግን ወደ ውስብስብ አንድ ነገር ውስጥ ከተት ያለፈው አልፏል። ባለፈው ነገር መቆጨትም ሆነ ባለፈው ነገር ክረምት ቤት እንደማይሰራ ይታወቃል ነገር። ስለዚህ አሁን እንደ አዲስ ለማሰብ ነው። ገባ? ራስን አረጋግተህ አንድ ላይ መመለስ የምትችሉበትን ነገሮች አመቻችተህ ነገሮችን በርቅ ይለፍ ነው። እርቅ ሁሌ ይቅርታ የምጠይቀው እኔ ነኝ። ሁሌ ጥፋተኛ መሆኑ እኔ ነኝ። አሁንም ይቅርታ የምጠይቀው እኔ ነኝ። አንተ ጥያቄ አትወዳትም? ቆይ እኔ ያልገባኝ ነገር አትወዳትም? ባልወዳት ፈልጋት የራሴ ልታረጋት ፈልገን ሲጀመር አሁን የራሴ ለማድረግ እኮ አንተ ጋር መምጣት እኮ አይጠበቅብኝም። ገባ? ከአንተ ጋር እዚህ መለፋረዱ የሆነ አስፈላጊ ያልሆኑ ቃላቶችን ማውጣት አይጠበቅብኝም። ስለሷ ስለማስብ ነው የመጣው ያለሁት እየነገርኩህ ያለው አይደል? አሁን ከባህሪ ወጥቼ ነው እያወራሁም ያለው። ገባ? እንድትረጋጋ ጭምር ማለት ነው። ጀስት ከአንተ ጋር ምንም አይነት ግንኙነት እንዲኖረንም አልፈልግም። ገባ? ስለሷ ነው የማወራህ ብያለሁ። ገባ? ነገሮችን ለማወሳሰብ አትሞክር። ምን ነው አንተ? ገባ? እንደተማረ ሰዎች ምናምን ነገር እናስብ እንጂ ለምንድን ነው እኔ ሳላስብ ቀርቼ አይደለም። ይኸውልህ እኔ ልትወቅሰኝ ምናምን ከሆነ የጠራኝ እሄዳለሁ። ለምን እንደፈለግከኝ ዋና ሐሳብህን ንገረኝ። በቃ እኔ ጆሮ ይሰማል አይደል? ጆሮ ይሰማል አይደል? ከኔ ጋር ለመጣላ ነው እንዴ መጣው? አንተ እኮ ሲጀመር መምጣት ሳልፈልግ ነው የመጣሁት። ይኸውልህ እሱን እንድታውቅ አመሰግናለሁ ስለመጣ ብያለሁ። ገባ? ለሻሌ ስላንተ ምንም ነገር አይደል? ምን መሰለህ ሌላ ነገሮችን እንዳወራ አታስገድደኝ።
እንድታምነኝ አልፈልግም በመጀመሪያ ደረጃ ነው ማለት ነው። ሲጀመር አላምንህም። አዎ ስለኔም አይደለም የማወራ አብረህ ፍቅረኛዬ ተባብላችሁ ጊዜ ካሳለፍክባት አብራችሁ ብዙ ነገሮችን ካሳለፋችሁ ዩቲዩብ አካውንት ከፍታችሁ ብዙ ነገር ስለ ፍቅር ብዙ ነገሮች ያሳለፍክላት ልጅ ነው ማወራ። ገባ? ያለፈው ነገር አልፏል። ይቅርታ ጠይቃት። እያመማት ነው። ሴት ልጅ ናት። አፍቅርሃለች፣ ተጎድታለችም ጭምር ነው ያልኩ ያለው። ገባ? እኔ በመካከላችሁ እርቅ እንዲወርድ ብቻ ነው የምፈልገው። ይሄ ምን ስላንተ አስቤ ሰምችተኝ ምናምን ነገር አይደለም። ገባ? ስለሷ ብዬ ነው የደጋገምኩልን። ስለሷ ብዬ ነው። የሰማኝ ነው አይደል? እሺ መንገር የፈለግከውን ነገር ንገረኝ እባክህ። እሺ እንዴት ነው የምንተማመነው? እንዴት ነው የምንተማመነው? አሁን ያመንከኝ አይደለም አይደል? ለምን ነው የጠራኸኝ? ለምን እሱ ብቻ ነግረኝ። የሆነ ነገር ላሰማህና ከዛም በኋላ ትፈርዳለህ። ከሷ ጋር በአጋጣሚ የተላላከኝ የነበረባቸው ቦታዎች ነበሩና መጨረሻ ላይ ጊዜ እንኳን ስታወሪኝ የነበረው ስላንተ ነበርና እሺ ይሄን የወሰነው አልፈልግም፣ ራቀኝ፣ በቃ እኔ እናንተ መለያየት አለብን ብላ ድጋሚ ስለኔ ሊያሳስባት የሚችል ምን ነገር አለ? ምንም በቃ ሲጀመር አጠገቤ እንዳትደርስ ብላለች ባለፈው። ይሄ ነገር ያለው አንተ ወደ እሷ እንድትቀርብ የተደረገ ነገር እንጂ ሌላ ነገር አይደለም። ይሄ ስማው እስኪ ምንድን ነው እሱ? ስማው ከእሷ ጋር ያወራን የነበረበት ግን አንተ እንደምታስበው ቀላል አይደለም። ብዙ ሰው እየመከረኝ ነበረ፣ ግን አላማዬንም ፍቅሬንም አንድ ላይ አስኬዳለሁ ብዬ ነበረ የጀመርኩት። አልሆነም። ይስተካከላል ብዬ ነበረ ያሰብኩት፣ ግን ጭራሽ ባሰበት። በጣም ነው የምወደው፣ በጣም ነው የምወደው። ግን አሁን ግን ከብዶኛል፣ በቃ አቅቶኛል። አልቻልኩም። ሰማሁ አይደል? እውነት ነው። ያው ድምፅ ታውቀዋለህ አይደል? ካወራናቸው ሁሉ ስላንተ ነው የምታወራ። ገባ? የነገርኩህ ነው። ያኔ ከእሷ ጋር የመጣሁት እስከ እኔ ጋር ስታይ ቀንተ ምናምን ነገር ወደ እሷ እንድትመለስ በሚል እንጂ ሌላ ነገሮች አይደለም። ገባ? ያን ነገሮች አንተ አወሳሰብከው፣ ወደ ሌላ ነገሮች ወሰድከው። ያለፈው ነገር አልፏል። አንድ ላይ እንድትሆኑ ብቻ ነው የምፈልገው። እዚህ አጋጣሚ እሷ እንድትጎዳ አልፈልግም። እንዴት ነው ላገኛት የምችለው? እሺ እኮ አሁን ቤት ደግሞ አታገኛለህ። ቤት ሄጄ ነበርና ሁለት ቀን ምናምን ተከታታይ ማለት ነው። በወራቸው ዝግ ነው። በቦይስ ምናምን ነገር ነው ያላኩላት ያለው። እሷም ከቆይታ በኋላ ነው የመለሰችልኝ ያለው። የተቻለኝ አቅም ለማገናኘት እሞክራለሁ። ምክንያቱም አንድ ላይ እንድትሆኑ አልመፈለገው። ለዚህ ማር የጠራው በዚህም ስልክ ምናምን ነገር ታንሳለህ። እሺ እስከ በኋላ ምናምን ተደጋጋሚ እሞክራለሁ፣ ግን ስልኳ ዝግ ነው። ምን መሰለና በቮይስ ምናምን ነገር ነው የላኩላት ያለው። ያን ነገር ከመለሰችልኝ ስልክ እንድታነሳ አድርጌ ምናምን ነገር እንድትገናኝ ለማድረግ እሞክራለሁ። አይሻልም? ያው ምን አሁን በነገር ያለው አይደል? በአንተ ከመታመሟ ምናምን መጉዳቷ ያ ስመጣም ቀስ ኖርማል አታወራ ትችላለህ። ነገር ግን ስሜቷን እንድታውቀው ጭምር ለአንተ የሴትነት ምናምን መገደሩ ነገሮች ሊኖሩ ይችላሉ። ነገር ግን እንደምትወድ ሀሳቧ ትኩረቷና አይምሯ ሙሉ ለሙሉ አንተ ጋር እንዳለ እንድትረዳም ጭምር ነው። ስመጣ በስርዓት ማለት ነው ያለውን ነገር እንደምትወዳት ቅርታ መጠየቅ እንዳለብህ ጥፋተኛ እንደሆንክ ጭምር አውራት። ከዛም በኋላ ትረዳሃለች። ዝም ብላ ነገሮች ነው ያወራችኝ ያለች። ያኔ የጀመረው በዛ መልክ ስለሆነ እኔም ይሄን ነገር ማወራት መጸጸትህን እንደማይደግመው ጥፋትህን ምናምን ነገር እንደማደግመው ስለሷ እያሰብክ እንደሆነ ነገር አለ ነገራታለሁ። ከዛም በኋላ የምትመለስበትን ነገሮች እናመቻቻለን። ያሳገናኛለሁ እስከ ስልክ ታንሳልኝ ብቻ እንጂ ያሳገናኛለሁ። እስ እኔ አሁን እሷን ማግኘት ነው የምፈልገው። እንዴትም አድርጋ አገናኘኝ። ችግር የለም። እሺ ስልክ ታንሳልኝ፣ ከዛ በኋላ እደውልልሃለሁ። አይሻልም? ስልክ ክፍት ይሁንልኝ። እሷ እንዳነሳችልኝ ምናምን ነገር ያለው ነገር አውርቻት ምናምን ነገር ነው እንዳልኩህ። ከዛም በኋላ እደውልላትና የተፈጠረው ነገር ሲና ምን ሆኜ ነው ግን እኔ? እሺ ማለት ይሄን ያህል እንደዚህ እንትን ያልኩት
እኔ እኮ በቃ እኔ ፈልጌው አይደለም ማንም ሊረዳኝም አልቻለም። ግን ያንን ሁሉ ነገር አውርታኝ የስንት ቃል የተገባባ ነው ነገር ሁሉ እያለ ምን ሆኜ እንደሆነ አላውቅም። በቃ ነው እንደዚህ ማደርገው ይፈጠራል። ምን ክፍተት ይፈጠራል ታውቃለህ? በፍቅረኛሞች መሀል በቤተሰብ መሀል ላይ የሚፈጠሩ የሆነ ክፍተቶች ይኖራል። አንዱ ከአንዱ ጋር ተደፋፍኖ እርስ በርስ ምናምን ነገር ካላለፈ አንዱ እሳት ሲሆን አንዱ ውሃ ሲሆን አንዱ እሳት እየሆነ እንጂ ሁለታቸውም እሳት ከሆነማ አይሆንም። ገባህ? በዛ ሰዓት ላይ እሷ ሙቀት ላይ ነበር፣ እሳት ላይ ነበረች። አንተን ለማብረድ የሆነ ነገሮች ወደ አንተ ስትመጣ አንተም ከሷ የባሰ እሳት ነው ጠበቅባት። ገባህ? አሁን እሷ ቤት ላይ ተረጋግታለች፣ አንተም መረጋጋት ነው ያለበት። ከዛም በኋላ አንድ መሆን አለባቸው። በአንተ ምክንያት በጣም ታማለች፣ ተጎድታለች። ስለዚህ በቃ ይቅርታ መጠየቅና እርቅ ማውረድ ያለባችሁ ሰዓት ይመስለኛል። እንደዛ ይሆናል ብዬ አስባለሁ። ስልክ ስትደውልልኝ ምናምን ነገር ላገናኘህ እሞክራለሁ ምናምን ነገር አይሻልም? እንደዚህ በቃ እሺ፣ ደውልልኝ ወይ እደውልልሃለሁ እና ያለው ነገር አሳውቅሃለሁ።